እግሮቿን ሁለት እግር አይደል ያላት እግሮቿን እንደዚህ ይዝና ከዛ ግንቡ ላይ እዚህ የኔ በሩ ላይ ጧ አርጌ ደም በደም ስትሆን እዛው ስትሞት ምናምን ብዙ ሰዓት ቁጭ ብለው ሰገራቸውን ያራሉ ብዙ ሰዓት እና እኔ በጣም ደስ ይለኛል ይላሉ ወንዶች በተለይ እና ኢትስ ዊርድ አይደል ጌይ እኮ ነው ሽንት ቤት ቁጭ ብሎ ብዙ ሰዓት ማራት ጌይነት ነው ማንም ሳያይ አሻራ ሳላስቀር ጭልም ባለ ነገር ውስጥ አግኝቸው እንዲ እርድ ሳረገው አንገቱ እንደዚህ ቁልፍ ሳረገው የባለፈው የመጨረሻው ቪዲዮ ላይ አንድን ድርጊት ከመፈጸማችን በፊት ወይም ድርጊቱን ከማድረጋችን በፊት አስተውለን አገናዝበን ሎጂካልና ራሽናል በሆነው ማይንድ ተብላልቶ ነው ድርጊት መፈጸም ያለበት ወይስ ከድርጊቱ በኋላ ነው ማስተዋል ያለብን የሚል አይነት እንደ ርዕስት ነበር ቪዲዮ አረጋዋለሁ ብያችሁ ማለት ነው። ዝም ብለን ስታቲስቲክ ቢሰራ እርግጠኛ ነኝ ግን ገስ እናረግ 90% የሚሆነው አይነት ተመልካች እንዴ ይሄ እኮ ኢዚ ገስ ነው ምን አይነት ቾይስ ነው ያቀረብከው? አስተዋይ የምንለው ሰውማ ጥበበኛ የምንለው ሰው ያስተውላል፣ ያስባል፣ ሎጂካሊ ኢንቨስቲጌት ያደርግና ነው ድርጊትን አክታውት የሚያደርገው የሚፈጽመው። አላዋቂ ሰው ነው ዝም ብሎ ድርጊት ካረገ በኋላ ከድርጊቱ ማስተዋልን የሚያስከትል እንደዚህ አይነት ነገር ምናምን ልትሉ ትችላላችሁ። ይዛትሩ እውነት ነው ግን ፊሎሶፊካሊ ዲኮንስትራክት እናርግና ይሄን ስል ዲኮንስትራክት የምናደርገው ከምኑ ጭምር መሰላችሁ? ለምሳሌ በእናንተ ኢን ጀነራል ባለው ይሄ ፐብሊክ ኮሌክቲቭሊ ሳያስተውሉ ነው እነዚህ የሚያደርጉት። ለዛ ድርጊቶቻቸውን ፍሬዎቻቸውን ይዩ ባለማስተዋል አስተውለ ተናገር ይባላል። ለምሳሌ አይደል አስተውል መጀመሪያ አስብ ከመናገር በፊት ሁለት ሶስት ያስብና ይባላል። እነዛ የሚባሉ ሰዎች ግን ትሩሊ እውነት ሳያስቡ ወይም ደግሞ ኢንስቲንክቲቭ በሆነ አይነት ወይ ነው የሚያወሩት አይመስለኝም። እዛች ጋር ዳውት እናስቀምጥ ስኬፕቲካሉና እነሱንም እናያለን። ምንድነው ሳያስተውሉ ተናገሩ ሳያስተውሉ አክታው ታረጉ የሆነ ድርጊት ፈጸሙ የሚባሉ ሰዎች ራሱ ከአሁን ከማወራላችሁ ፊሎሶፊ ጋርና እሱንም ነው አሁን ስለ ኢንስቲንክትና ስለ ሎጂክ ነው ስለሱ ነው የምናወራው። ስለዚህ ኢንስቲንክቹዋል ሆነው ነው ሳያስተውሉ ያላስተዋለ ሁሉ ኢንስቲንክቹዋል ነው ማለት አይደለም። እሱንም ዲኮንስትራክት እናደርጋለን። እዛ ያሰቡ ሰዎች አስተዋሉ ጥበበኛ ናቸው ምናምን ብለን የምናስባቸው ሰዎች ደግሞ ትሩሊ ፊሎሶፊካሊስቲ ልናይን ሞክር ማለት ነው። እንደ መግቢያ እና እንደ ማጣቀሻ ፊሎሶፊውን ለመግባት የአዳም ረታን ሰሞኑን ፌስቡክ ላይ ያጋራ የሆነ ቪዲዮ አለና በጣም ደስ ያለኝ የተመቸኝ እንዳለ ጌታ ከሱ ጋር የነበረው ኢንተርቪው አለ አይደለ the last interview ዩቲዩብ ላይ ነበረ። ከዛ ክሮፕ የተደረገ ቪዲዮ ነው ሼር ያደረገውና ወደድኩት የሌለ ማለት ነው። ምንድነው እንዳለ ጌታ ጠይቆት ነው አዳምን እንዴት ጽሁፍ እንዲመጣለት ኖቭሉ እንዴት እንደሚጽፍ ምናምን ፌዝ አለው። የመጀመሪያ ፌዝ 1 ላይ ፌዝ 1 ጽሁፉን ከመጀመሩ በፊት ነው ድርጊቱን ማለት ነው የተጠየቀበትን ይሄ ድርጊቱ አለ አይደለ የፊክሽን የመጽሐፍ ድርጊቱ ከመጀመሩ በፊት ያለ ፕሪ ሪኩዌስት አለ። ምንድነው ቅድመ ሁኔታ አለ። ቅድመ ሁኔታው ላይ ምንድነው ሂዝ የእውቀት ሰው ምናምን በጣም ዲፕሊ ኢንቨስቲጌት የሚያደርግ ሪሰርቸር ነው። በቃ ሪሰርቸር ነው። ስለ ጤፍ እንደ ገበሬ ሆኖ ስለ ጤፍ ያጠናል። ስለ ሴት ፀጉር አሰራር በደንብ ኢንቨስቲጌት ሊያደርግ ይችላል። ስለ ወጥ አሰራር ሊሆን ይችላል። ከዛ ደግሞ ይሄድልሃል ኳንተም ፊዚክስ ሊያጠና ይችላል። አስትሮሎጂ ሊያጠና ይችላል። የሆነ ብቻ ፊዚክስ ነገሮችን ስለ ኮምፒውተር ሊሆን ይችላል። ስለ ጤና ሊሆን ይችላል። ስለሆነ አይነት ሳይንስ፣ ፊሎሶፊ፣ ካልቸር ምናምን ዶሜኑ በጣም የተለያየ ነው። ቫሪያንትስ ኦፍ ዶሜን ማለት ነው። ዲፕሊ ጊዜ ሰጥቶ ምናምን ሪሰርች ያደርጋል። ይሄን ያደርጋል። ነገር ግን ልክ የድርጊቱ ሰዓት ሲደርስ ማለትም ፊክሽኑ ሰዓት ሲደርስ አዳም ራሱ ተመልካች ነው። አዳም እየጻፈ ነው የሚጽፍበትን ርዕሰ ጉዳይ ራሱ የሚያውቀው የሚጽፍበትን ምንድነው የሚጽፈውን ነገር የሚያውቀው እየጻፈ ነው። እሱ ራሱ ተመልካች ነው። እንደው ደራሲ ስለሆነና በሱ ማለፍ ስላለበት አሰ ፓርቲሲፔሽን የሆነ የሚያውቀው ነገር አለ እንጂ ተመልካች ነው እና እየጻፈ ነው የሚደርስበት ጽፎ ነው የሚያውቀው
የሚጽፈውን ጉዳይ ይሄ ከምናወራው ርዕሰ ጉዳይ ጋር ምንድነው ሪዞኔት የሚያደርገው? ኦኬ እንዴት ሪዞኔት እንደሚያደርግ እየሄድን መሀል ላይ እናወራዋለን። ነገር ግን ይሄ ሎጂካል የሆኑ ሰዎችን እንጀምር እስቲ መጀመሪያ ከነሱ። በጣም ከማስተዋል ነው ድርጊታችን ሊወለድ የሚችለው ካልን ይሄ ራሽናል ማይንድ ፕሪፍሮንታል ኮርቴክስ በአናቶሚካሊ ስናወራ ከፕሪፍሮንታል ኮርቴክስ ወይም እንደዚህ ብቻ ሎጂካል ከሆነ ራሽናል ማይንዳችን ልክ ነው። እነሱ ይሄ ሎጂካል ማይንድ ፕሪሚስ እና ኮንክሉዥንን የሚሰሩ ደግሞ በምንድን ነው? ይሄ ከሆነ ይሄ ነው ልክነት ራይት ኤንድ ሮንግ ከሚሉ እሳቤዎች የተነሳ ነው። ኦኬ ስለዚህ አንደኛ ነገር ፍሬሙ ይሄ ይሆናል፣ ሎጂክ ይሆናል። ሎጂክ ፍሬም ሲሆን አንደኛው ችግር ምን መሰላችሁ? አንደኛው ችግር ሎጂክ እውነታ በጠቅላላ በሎጂክ ስር የሚታቀፍ ነገር አይደለም። ሎጂክ አንዱ ሰብሴቱ ሊሆን ይችላል እንጂ ሁሉን የሚይዝ ዶሜን አይደለም ሎጂክ። ለምን? ለምሳሌ አንበሳ ጊደርን የሚበላበትን ሎጂካል ፕሪሚስ እና ኮንክሉዥን አምጣልኝ፣ ወይ የሱናሚ ወይ የሆነ ናቹራል ዲዛስተሮችን ኢቭን ዓለም ከሆነ አይነት ቀውስ የሆነ አይነት ኦርደር የምትፈጥርበትን ባለፈው እንዳወራንላችሁ ከቀውስ ውስጥ የሆነ አይነት ውበት ቢዩቲ የሚመጣበትን ጋድን አስ ሶርስ ኦፍ ክሪኤሽን ያየንበትን አይነት ነገር ሎጂካል ሁኑልኝ። ብዙ ሎጂካል የማትሆናቸው ነገሮች አሉ። ውበት ሎጂካል ይሄን ያህል የምትሆንበት አይደለም። እንደ ውበትን በሎጂክ ስታጠበው ውበትነቱ ይደርቃል እውቀት ስታረገው። እና ብዙ ነገሮች አሉ፣ ቀውሶች አሉ፣ ናቹራል ዲዛስተሮች አሉና ኢቭን በጣም ቱ ማች ሎጂክ አድርገህ ሪያሊቲን እውነታን በሎጂክ ፍሬም ውስጥ ብቻ ልታይ ስትል በራስ በዛው ክራይቴሪያ እግዚአብሔርን ክሪቲክ የምታረግበት አንድ ጉዳይ ይሆናል። እንዳልኳችሁ ወይ የአማኝ ለመሆንም አንድ መንገድ ነው፣ አማኝም ሆነ ደግሞ አማራሪ ለመሆን የምትይዘው አንድ ነገር ነው። ምክንያቱም በራስህ በሆነ በያዝከው ፕሪሪኩዌስት የሆነ ቅድመ ሁኔታ አለ ያዝክበት። ይሄ ልክ ነው ብለህ ይዘህ ዜሩን በዚህ ልክነት ውስጥ ለምን አልገባህልኝም የሚል ቅሬታና አቤቱታ ነው የሚባለው ታሰማለህ ለሱ ማለት ነው። ማለት የክራይቴሪያው ባለቤት ነው ብለህ ካሰብክ፣ ሶርሱ እሱ ነው ብለህ ካሰብክ እውነት ላይ የሚፈጠሩ ነገሮችን አሲፍ ይሄ ምንድን ነው የሚለውን የሪያሊቲውን ፓተርን ለመረዳት ከመሞከር ይልቅ አንዱን ፓተርን ይዘህ እንደ ቅድመ ሁኔታ እሱን የምትፈርድበት ፈራጁን የምትፈርድበት ፕሪያር ይሆናል፣ ቅድመ ሁኔታ ይሆናል ማለት ነው። እና ያ በጣም ብሽቀ ነገር ነው የሚሆነው። አንደኛው ሎጂክ ይሄ ነው። ግቢ ውስጥ እያሽካካች ያለች የሆነች ዶሮ አለች። በጣም እንደዚህ ይረብሸኛል። የሆነ አለ እንደዚህ ከዚህ ጋር አያይዤ ራሱ ከርዕሰ ጉዳዩ ጋር ማች የሚያደርግ የሆነ ሪዞኔት የሚያደርግ ስቶሪ አለ። እሱ ራሱ ነግራችኋለሁ። ኤኒዌይስ ትንሽ ቀልቤን ተወስደዋለች። እዚህ በር ላይ መታ ታሽካካለች። አባሪያት ነው የተመለስኩት። ከሆነ ነገር ጋር ይዞ እንትን ያደርጋል። እንደዚህ አይነት ድምጽ፣ ትናንሽ ነገሮች፣ ሪትሚክ ያልሆኑ ነገሮች ምናምን የመረበሽ ቴንደንሲ እና ይሄ ሻዶ ክፍሌን የማየው በምትረበሹት ነገር ነው። ሻዶ ክፍላችሁን ኤክስፒሪየንስ የምታደርጉት የሆነ ክፍሌ ምንድን ነው አሁን ቀስ አድርገህ እግሯን ብትይዛት ከግንቡ ጋር እያላተምኩ ስገላት ነው የሚያሳየኝ። ሄጄ ወጥቼ ባባራት ምናምን ይሻላል። ዝም ብዬ ብቶ እና የተረበሽኩ ብሄድ ይሄ ኢነርጂ ይሄ ዳርክ ኢነርጂው እየጠነከረ ነው የሚሄደውና የሚያሳየኝ ኢሜጅ ነው። አሁን እያወራችሁ የሚያሳየኝ ኢሜጅ እግሮቿን ሁለት እግር አይደል ያላት፣ እግሮቿን እንደዚህ ይዝና ከዛ ግንቡ ላይ እዚህ የኔ በሩ ላይ ጧ አርጌ ደም በደም ስትሆን እዛው ስትሞት ምናምን ነው። ይሄ ቀጥዬ ማወራችሁ የሆነ ስቶሪ አለ ከዚህ ርዕሰ ጉዳይ ጋር ሪዞኔት የሚያደርግ እሱን አያይዤ ስለዚህ ማወራችኋለሁ። እዚህ ውስጥ ስላለ የሆነ አይነት ፊሎሶፊካል አናላይሲስ እናያለን ማለት ነው። ኤኒዌይስ እንቀጥል። የሎጂክ ነገር ሁለተኛው ነገር ምንድን ነው? ዝም አለችልን ትንሽ ተነቃቃል። ሁለተኛው ነገር ምንድን ነው? ሎጂክ ላይ የራስህ ምንድን ነው የቤት ላይ አለቃ ትሆናለህ። ሰውነት ላይ አለቃ፣ አዛዥ፣ ኮማንድ የምታረግ ትሆናለህ። አንደኛ ነገር ዓለም በጣም ሶፊስቲኬትድ ናት። ስለዚህ እኔ የራሴ አውቶኖመስ የሆነ መሪ፣ አውቶኖመስ የሆነ ዲሲሽን ሜከር ከሆንኩኝ ፊት አላረግም ማለት በቂው አይደለም። ኮፕ ለማድረግ የዓለምን ሶፊስቲኬትድ የሆነ በሆነ ዓመት ኤክስፒሪየንስ የመጣ አንድ ግለሰብ ኮፕ ሊያረጋት
ያን ያህል አይችልም። ኮፒ ሊያደርጋት ያን ያህል አይችልም። እና በጣም ሶፊስቲኬትድ መሆኗ ዲማንድ የሚያደርገው እኩያዋን ነው። ዓለም ስንት ዓመት አርጅታለች ማለት ሳይንቲፊካሊ በሚሊየን ወይም ደግሞ ባይብሊካሊ ምናምን እንደዚህ በሺህ ዓመታት፣ ሁለቱም ቢሆን ትልቅ ዓመቶች ናቸው። ስለዚህ ዓለም በዚህ ያህል እድሜ ያረጀች ከሆነ እውቀቷን ሶፊስቲኬትድ መሆኗን የሲስተም ምናምን እንትኗን ድሯን ያደራችበት መጠን እኩያዋን ዲማንድ ያደርጋል። ስለዚህ እኩያዋ ማን ነው? ሰውነቴ ነው። ለምን ይሄ ሰውነቴ ቀድሞኝ የተፈጠረ ነው ያለ ነው። እዚህ ሰውነት ላይ ነው ኤግዚስት ያደረኩት እንጂ ሰውነቴ ልክ እኔ ስመጣ አይደለም። ሰውነቴ ከመጣ በኋላ ነው የመጣሁት ማለት ጄኔቲካሊ ከአባቴ ጋር የነበረ ሰውነት ነው። ተቀምሞ እኮ ነው ከሱ ነው የወጣው፣ ከእናቴ ነው የወጣው። የነሱስ ከአያታቸው እንደዚህ እያልክ ምንድነው ከኔ አያት እያለ የሚመጣ ነው። ሰውነቴ ኢቮልቭ እያደረገ የትላንትን ሚሞሪ ይዞ አሴ ኮፒንግ ሜካኒዝም የመጣ ነው እንጂ ልክ ያሬድ ብለው ቤተሰቦች ስም ሲሰይሙኝ ኤግዚስት ያደረገ አይደለም። እኔ ኢጎዬ ነው ኤግዚስት ያደረገው በዚህ ገላ ላይ ማለት ነው። ሰብጀክቲቭ ሴንተር ኦፍ ኤክስፒሪየንስ እንደሆነ የቺን ዓለም ሴንተር ኦፍ ኤክስፒሪየንስ ሆኖ የእኔነት ስሜት ተሰምቶኝ ኤክስፒሪየንስ እንዳደረግ የመጣ የኢጎ ሴንስ ኦፍ ሰልፍ እንጂ የሰውነትማ የትላንት ነው። ያው ወደ ሌላ ርዕስ ስለሚወስደን ብቻ እንደዚህ ነው። ኦኬ ሶ ይሄ ገላ ዓለም እኩያው አይደለም አላልኩ፣ ከኢጎ ጋር ነው እንጂ እኩያው ያለው ነው። ይሄ ገላ ግን እኩያዋ ነው። የትላንት ነው አልና የትላንት ነው፣ እሷም ትላንት ናት። ስለዚህ ኮፒ የማድረግ ነገር አለው። ስለዚህ እዚህ ውስጥ ፓተርን አለ። ደሞር ደግሞ እንትና ይላል ጄፒ አዲሱ የአካዳሚ ላይ የተለቀቀው ሌክቸር ላይ እንደዚህ የሾፍኩ ነበረ ትላንትና ነገር ደሞር ኤንሸንት ሲሆን የሆነ ፓተርን ኢቮሉሽነሪሊ በጣም ስትሮንግ የሆነ ፕሮብለምን የሆነ ችግርን የሆነ አድቬንቸርን ኮፕ የምናደርግበት ጠንካራ መሰረት ነው አይነት ነገር ይላል። እና ለዛም ነው ለምሳሌ ሰብኮርቲካል ፓርታችን ኦፍ አወር ብሬን አለ አናቶሚካሊ ስናይ ሃይፖታለመሳችን ምን እንደዚህ እዛ ቢኒንግ ሜክ የኮንሺየስነስ የሚሰራው ፕሪፍሮንታል ላይ ኢንፎርሜሽን ብቻ ነው። ሎጂካል ማይንዳችን ምናምን ነው። ግን ምን መርጠው ሪሌቫንት ነው ይሄ አይደለም፣ ይሄ ጠቅማል፣ ይሄ አይጠቅምም፣ ይሄንን ወስን፣ ይሄን አንወስን ምናምን የሚል ለምሳሌ እነ ባዛል ጋንግሊያ ምናምን እነሱ ከኢሞሽን ጋር ከስሜት ጋር ምናምን እያገናኙ ሚኒንግ ሜኪንግ ፋክተር የሆኑበት ምክንያት ዲያር አንሸንት አይደል። ኢቮሉሽነሪሊ ስናይ እኮ ብዙ ዓመትን ያስቆጠረው ኢቮልቭ ሲያደርግ የሰው ልጅ ፕሪፍሮንታሉ አይደለም ኢርሊየስት ነው ይሄ። ኦኬ ሳይንሱና ፊሎሶፊ ትንሽ በዛ መለስ እንበላ እና ስለዚህ ሰውነቴ ግን እንዳልኳችሁ ኦኬ እኩያው ነው። ሰውነቴ እኩያ ከሆነ ያለም እኩያ ከሆነ ያውቀዋል ማለት ነው። አሁን ግን ሎጂካል ማይንድ ልክ አሲፍ የዓለም እኩያ ይመስል ነው እኔ አስተውዬ አገናዝቤ ምናምን ካለ የራሴ እንትን ቦታ ይዛ እብሪት ይገባል፣ ቫኒቲ ውስጥ እብሪት ውስጥ ይገባል ማለት ነው። እና አይችለውም ደግሞ እዛ ለሰውነቴ ቦታ አይሰጠውም። ከዛ እኔ ነኝ የምወስነው ስል ምንድነው ምን አውቄ ምናምን። ኦኬ ታዲያ አሁን እንደዚህ ስል ደግሞ የሆነ አይነት ጥያቄ አእምሯችሁ ውስጥ መምጣት አይቀርም፣ ሁለተኛው ምርጫ ማለት ነው። ታዲያ እሺ እንደዚህ ከሆነ ስሜታችን ላይ ወርቀን አይ በስሜት ብቻ ወይም ደግሞ በቃ በሰውነት ኢንስቲንክቹዋል በሆነ አይነት ነገር ስናደርግ ያለውን ቀውስ አታዩም እንዴ? ለምሳሌ ነው ወክ ካልቸሩን ለምሳሌ ምናምን እያላችሁ ብታነሱ እዚህም ወይ ጓደኛችሁ ሊሆን ይችላል ከጀማው የምታውቁትን ሰው ወይ እንደዚህ ዝም ብሎ ያለ ማስተዋል የሚያደርጉ ሰዎችን ብትጠቅሱልኝ ትሩሊ እነሱ ያለ ማስተዋል አይደለም እያደረጉ ያሉት ባይ ነኝ። ለምን ለምሳሌ ዝም ብለን እንውሰድ ጀነራሊ መልካቸውን ስለምናውቅ ወክ ካልቸሩን እንውሰድ። ሁለተኛ ላይ ፌሚኒስቶች እናነሳለን። ወክ ካልቸሩ ላይ ያሉ ሰዎች ለምሳሌ አይኛ ፍሪ ነን እንደዚህ በቃ የፈለግነው ነገር የማረግ ነገር ምናምን ብለው ሲያወጁ የፈለጉት ነገር ከየት ነው የተቀዳው ነው ፕሪሚሳቸው የተቀዳው ኦሬዲ ምንድነው እየተቃወሙት ከነበረው አካል የተቀዳ ነው። የመቃወም ውጤቶች ናቸው። እንዴት? ለምሳሌ ወክ ላይ ያሉ ሰዎች ኮንዘርቫቲቭ ላይ ያለ ካልቸራል ላይ ያሉ ሰዎች የሚያስቀምጡት የሆነ አይነት እንትኖች አሉ አይደል? መሰሶች አሉ፣ የሆነ አይነት ፒላር ነገሮች አሉ፣ የማይነኩ ነገሮች አሉ። የነሱን ሻዶ ክፍል
ነው የሚኖሩት ማለት ነው። እኛ ፍሪ ነን ብሎ ራሳቸው ላይ የሚያውጁ ሰዎች የዚህ ፒላር የሆኑ ሻዶ አለ። ለምሳሌ ሴክስ ማድረግ ከአንድ ሰው ጋር ነው። ሴክስ የሚደረገው ከአንድ ሰው ጋር ነው። መታቀብ አለብህ። ሜሬጅ የሚባል ነገር አለብህ። ከሁሉ ሰው ጋር ማድረግ የለብህም። ትዳር አለ፣ ልጆች፣ ቤተሰብ፣ ፋሚሊ የሚል ኮንዘርቫቲቭ የሆነ አይነት ነገር ሲነሳ ዛ አንድ ሰው ደግሞ አይ ሐሳብማ እንደዚህ ምናምን ታይረንት ነው ውስጤ ኢንስቲንክቹዋል ስሜቴን ምናምን ኢንስቲንክትም አይደለም ኢንስቲንክትና ኢምፐልስን ለይተን አሁን እናያለን። እሺ ብቻ እነሱ ግን ኢንስቲንክቹዋል የሆነ አይነት ነገርን የሚጨቁንብኝ ነገር ነው፣ ሰው እንደዛ አይደለም ነፃ መሆን አለበት ሲሉ ፕሪሚሳቸው ነፃ መሆን አለበት ብለው የነፃነትን ፕሪሚስ የነፃነትን ተረክ ሐሳባቸውን የመዘዙበት ኬት ነው። ይሄን ከመቃወም ነው ይሄ መሆን የለበትም ይሉና ስለዚህ በአንድ መታቀብ የሚል ኮንዘርቫቲቭ አንድ ፒላር ሲያስቀምጥ የሱ ሻዶ ምንድነው? መቼም ኦብቪየስሊ የሆነ ነገር ነው ካልክ አይደለም የሚለው ክፍል እንደ ጥላው ወደ ኋላ ይዘረጋል አይደለ? ሻዶ ማለት ነው። እሷን ነፃነን የሚሉ ሰዎች ይጫወቷታል። ወክ ካልቸሩ ለምሳሌ ስለዚህ በአንድ ተወሰን ሲል አንድ ወክ አክቲቪስት ምን ሊል ይችላል ማለት ነው? ከብዙ ሴት ጋር ተኛ የሚል አሲፍ እንደ ነፃነት ያውጀዋል ማለት ነው። ስለዚህ ነፃነቱን ዲፋይን ያደረገበት ወይ ኬት ነው ማለት ነው? የነዛ ሻዶ ክፍል ማለት ነው። አገኛችሁኛ? በጣም ኢዚ ኮንሰፕት ግን በጣም ደስ የሚል ማለት ነው። ስለዚህ ትሩሊ ፍሪ አይደሉም፣ ነፃነን ብሎ ያስባሉ። ግን ነፃነታቸውን ነፃ ካልክ ምንድነው? ዝም ብሎ ባይ ዴፊኒሽን ነፃ ካልክ ነፃነት ባይ ኢትሰልፍ ኔቸር ሊኖረው ይገባል፣ ወይም ደግሞ ነፃ የሚለውን ነገር ልናውቀው ይገባል። ከዛ ከመዘዝክማ ምኑን ነፃ ሆነ? ነፃነትን ዲፋይን ያደረገልህ ማን ነው? ዞሮ ዞሮ ኮንዘርቫቲቭ ሆነ ማለት ነው። ነው ሲል አይደለም ብለህ ትመጣለህ። አይደለም ምን ኬት ነው ያገኘኸው? ነው ከሚለው ነው የሚለው ነገር ቢቀር ለምሳሌ ከአንድ ሴት ጋር አትተኛ፣ ከአንድ ሴት ጋር ተኛ ባይሉ ኮንዘርቫቲቭ ያንተ የነፃ ዴፊኒሽን ምን ሊሆን ነበረ? ነፃ ነው ብለህ የምታስበው ህይወት የኮንዘርቫቲቮች አንድ ፒላር ቢቀነስልህ ምን ልታረግ ነበር? ዴፊኒሽን ልታጣ ነው ማለት እኮ ነው። ስለዚህ ዴፊኒሽን ዲፔንደንት ነው ማለት ነው የዛ የኮንዘርቫቲቭ ፒላር የሆነ አይዲያ ላይ። ስለዚህ ልክ አይደለም። ስለዚህ በጀማ በምንም በምናም የምታውቋቸው ሰዎች ነፃነታቸውን እያወጁ ያሉት እኛ ጋር የምታውቃቸው ኤቲስቶች ዋቴቨር ብቻ ኤቲስትን ብቻ አይደለም አይኔ ከስሜት የሚሉ ሰዎች ትሩሊ በፍሬያቸው ለነሱ ይሁን ለአካባቢያቸው ላይ ያለ ሰዎች የሆነ አይነት ፍሬ ማያመጣ ከሆነ ኢንቨስቲጌት ስታደርጓቸው እንደዚህ አይነት ነገር ታገኛላችሁ። ሌላ ምሳሌ ሊጨምርላችሁ፣ ፌሚኒስቶች ለምሳሌ ፌሚኒስት ምን ብላ ትቃወማለች? ይህንን ከባጋ ኢንተርቪው ነው ምንድነው ላይቭ ላይ ስንገባ ትንሽ ጠቀስ አድርገነው ነበር። ፌሚኒስቶች ለምሳሌ ያ እኛ ወንድ ልጅ ይሄ ፓትሪያርካል የለም ፓትሪያርካል የሆነ አይነት ስርዓቱ ስትራክቸሩ የሰራልንን መልክ አክታውት አናርግም አንጫወትም ሲሉ ከዛ ውጪ ነው እንጂ ወንድ ልጅ የሰራልንን መልክ ወንድ ልጅ እቺ ናት ሴት ልጅ ያለን ምናምን አንጫወተውም አክታውት እሱን አናርግም እኛ ነፃነን ሲሉ የትኛውን ነፃነት ነው እያወጁ ያሉት? ሉክ አሁንም እየተቃወሙ ያሉትን የፓትሪያርክ ሻዶ ነው። ሻዶ ኢን ሴንስ ፓትሪያርካል ስትራክቸሩ ሴት ልጅ እቺ ናት ሲል አንድ ፌሚኒስት መጣና ሴት ልጅ እቺ ናት የተባለውን አይደለችም የሚለውን አሰ ፕሪሚስ ተወስደዋለች ማለት ነው። ስለዚህ አሁንም ስቲልም አማርኛ ከእንግሊዝኛ ሲቀላቀል ስቲልም ኤኒዌይስ አሁንም ሴቷን መልኳን እየሰራላት ያለው ማን ነው ማለት ነው? ዳይሬክትሊ ፓትሪያርኩ ባይሆንም ፓትሪያርካል ወይም የአባወራ ስርዓቱ ባይሆንም የአባወራ ስርዓቱ ጥላ ነው ማለት ነው። ስቲል ኢንዳይሬክትሊ አሁንም ወንድየው ነው የሚጽፍላት አይነት ሴንስ አለው ማለት ነው። ፕሪሚሱን ከየት ነው የቀዳችሁ ስትል ለምን የሴት ልጅን ባህሪ አንፎልድ አደርጋለሁ እያለች አይደለች አንድ ፌሚኒስት። አይ የሴት ልጅ ባህሪ እንደዚህ አይደል፣ የሴት ልጅን ባህሪ ወንድ ልጅ የቀረጸው አይደለም፣ ሴት ልጅ የምትመስለው ይሄን ቺን ነው ምናምን እያለች አይደለ ፕሮትሬ እያደረገች ያለችው። ታዲያ የሴት ልጅን ባህሪ ነፃ ዲፔንድ ሳትሆኗ ግለጡት ነው። አይ ሚን የሴት ልጅ ባህሪ ለምሳሌ ወንድየው ሴት እቺ ናት ባይል ኖሮ ሴት ምን ሆና ትገለጥ ነበር? ግን እንደዛ አይደለም እየሆነ ያለው። ወንድ ሴት እቺ ናት ሲል ሴት ደግሞ አይ አይደለችም ብላ ወንድ እቺ ናት ያለውን ግልባጩን ለምሳሌ
ቦርድ ከማረገው ለምሳሌ ቆይ ኤክስፕሊሲትሊ እናውራ። ሴት ልጅ ቤት ውስጥ የቤት እመቤት ናት አለ። ለምሳሌ የአባወራ ስርዓቱ ሴት ልጅ የቤት እመቤት ናት። ቤት ውስጥ ሆና ኩክ እያደረገች ልጆቿን የተንከባከበች ምናምን። ከዛ ሴቶቹ ፌሚኒስቶቹ መጣ የሴት ልጅ ባህሪ ምናምን ብለው ወይም ነፃነትን ለሴት ልጅ ሲያውጁ ምን አይነት ተረክ ሰሩ? አይ ሴት ልጅ ውጪ ወጣ የምትሰራ ለምን? ፓትሪያርኩ ወይም ደግሞ ፔትሪያርካል ስትራክቸር ወይም ደግሞ አባወራው ምናምን ሴት ልጅን ቤት ውስጥ አድርጓል። ስለዚህ የሱ ሻዶ ምንድነው? ውጪ ነው። የሱ ሻዶ ኢን ሴንስ ምንድነው? ያ እውነት ስትል ውሸት የሚሆነው አካል ወይም ተቃራኒው ፖላሩ ግልባጩን ወሰደችና ሴት ልጅ መውጣት አለባት አለች። ወንድ ልጅ ቤት ባይል ኖሮ ሴት ልጅ ምን ትል ነበር ነው የኔ ጥያቄ። ያ ትሩ ዲፊኒሽኑ ይሆን ነበር ዩሲ። ስለዚህ በኢንስቲንክትና በሪዝን መካከል ያለ አንድ ሰው ኢንስቲንክቹዋል ነኝ ፍሪ ነኝ ምናምን ከስሜቴ ነው የማረገው አንድ ድርጊት ሲል ልክ እንደነዚህ አይነት ሰዎች ዲፕሊ ከሆነ ነገር ጋር ቂም ይዘው የነፃነትን ተረክ ኢንስቲንክቹዋል እና ከስሜት የሆነ ነገር ማድረግ ከድርጊቱ የሆነ ሎጂክን የማምጣትን አይነት ተረክ የሚሰሩት ከዛ ከጠሉት ነገር ከዛ ቂም ከያዙበት አካል ይሆናል የሚለውን ነገር አያይዤ ትንሽ ልጫወታችሁ ብዬ ነው። ሌላ ወደ ርዕሰ ጉዳያችን ዲፕሊ እንግባ። አሁን ኢንስቲንክቹዋል፣ ስለዚህ አንድ ሎጂካል የሚሆኑ ሰዎች የራሳቸው ጌታ ይሆናሉ፣ ዓለም ደግሞ ኩያው አይደለችምና በዛ ዲፊት ይሆናሉ የሚል ነገር አነሳ። ሁለተኛ ግን ሎጂክ ደግሞ እውነት ሎጂክን እንትን አይደለም ዶሜኑ አይደለችም። ሎጂክ አንድ ሰብሴት ነው የእውነት እንጂ እውነትን በጠቅላላ ጠቅልለን በሎጂክ ሐሳቤ ብናስበው ትጠብብናለች ብለን እሱንም ደግሞ አየን። ለምን ዲዛስተሮችን አላይን ብለህ እኮ ራስን ትሸፍናለህ። ትላንት ከባጋ ቪዲዮ ኮል እያደረግን እየተጫወትን ነበርና እሱ እንደውም ብያለኝ ነበር የሆነ ክፍላችን አለ። ለምሳሌ እግዚአብሔር ነው ብለን የምናስበው አለ አይደል? እዛ በማህበሩም ይሁን ኮሌክቲቭሊ ልክ ነው ልክ አይደለም ብለን በምናስበው ከዛ ውጪ የሆነ የእግዚአብሔር የሆነ መልኩን እናያለን። ከዛ አላይልህም ብለን ራሳችን የምንሸፍንለት የሆነ ክፍል አለ። አላይልህም የሆነ ድርጊት ይኖርና አይ ምናምን ብለን ላለማየት እግዚአብሔርን ጥሩ ለማድረግ ማለት ነው የምንጥረው አይነት ነገር አለ አይደለ? ይሲ ስለዚህ ምን መሰለህ አንድ ቅድም እንዳልኳችሁ ኤቲስቱም ኤቲስት የሚሆነው አማኙም አማራሪ አማኝ የሚሆንበት ምክንያት እቺ ናት። ለምን አንድ ፕራዮሪቲ ይዛለን እንዴ? በሎጂክ ማይንድ ብቻ በሎጂክ ሴት ውስጥ በሎጂክ ዶሜን ውስጥ ብቻ የምትታቀፍ ዓለምም ሪያሊቲም የለችም። ከዛ ውጪ ያለ የሆነ ሌላ አይነት ፓተርን አለ። ውበት በሎጂክ ውስጥ አይታቀፍም። ዲዛስተሮች፣ ሱናሚ በለው ምንም በለው የሆነ አይነት አደጋ ብዙ ነገሮች አሉ። ሶ ሎጂክ ማስተር ሊሆን አይገባም አይነት ነገር። ኦኬ ሎጂክ ቦታው የቱ ጋር ነው? ኢንስቲንክት ግን ከኢምፐልስ ይለያል። ከኢምፐልስ ይለያል ማለት ወካልቸሩ ላይ ያሉ ለምሳሌ ያሉ ሰዎች ኢምፐልሲቭ ናቸው እንጂ ኢንስቲንክቹዋል አይደሉም። ምን ማለት ነው? ምሳሌ ኢንስቲንክቹዋል ስትል ዲፕ የሆነ ትሩሊ የሆነ ኢንቱዊሽን ማለት ትችላለህ። ምሳሌ ለአደጋ ጊዜ የሆነ አይነት አንቅቶ የሆነ ተግባር እንድታረግ የሚያደርግ ጥሪ ደግሞ በስሜት ታውቀዋለህ። በስሜት የሆነ ነገር ታረጋለህ፣ ግን ኋላ አታገኝለትም ምናምን ወይም ደግሞ ለምን እንደምታረገው አታውቅም፣ ግን በስሜት የሆነ ነገር እያረክ ድርጊቱ ግን ቆንጆ ሆኖ ሲመጣል የምታየው ነገር እንጂ እንደው ለምሳሌ ይሄንንም ብላ ያንንም ብላ ሴት ከሆነች ደግሞ ይሄ ጣፋጭ ነገር ዝም ብላ የሆነ ዲፕረስ ስትሆን እንድትበላ የሆነ የሚያረጋት ነገር፣ ወንድ ከሆነ በጣም ኬሚካል ዲፔንደንት እንዲሆን የሚያረገው ይሄ ኢምፐልሲቭ ታውቱ ወይም ደግሞ ሴክሹዋል ነገር እርጁ እንደዚህ የአንገሩ ምና ኤቭሪቲንግ was then this is instinctual ይሄን ተከተል የማለት ነገር አይደለም። ኢቭን ኒቼ ስለ ኢንስቲንክት እና ሪዝንም ያረገ ኢንቨስቲጌት ሲያረግ ይሄን ኢምፐልሲቭነስ ሁኑ ምናምን ለማለት አይደለም። ዲፕ ነው። አንዲያ ነገር ውስጥ ያለ ድራይቮች ኢንተግሬትድ መሆን አለበት። ኢንተግሬትድ ሆኖ ተስማምቶ ለሆነ አይነት እውነት መናጥ አለበት። ኮንሺየስሊ አንተ ለምኑን አትወቅ እንጂ ኬር በምታረገው ጉዳይ ተሰልቶ ሰውነት ለምን መያዝ አለበት። ለምን የምትል ጥያቄ ይዞ ማወቅ አለበት። ለምን ሊኖረው ይገባል። ኮንሺየስሊ ለምኑን በሎጂካል የሆነ ፍሬም ውስጥ ብቻ አታጫውተው ነው። ኢቭን ሎጂክ ራሱ ቦታ አለው፣ በጣም ምርጥ ቦታ አለው፣ እናወራለን እንጂ ሰውነትም ለምን ሊኖረው ይገባል። ኦኬ እቺን አየህ የብዙ ቦታ እየረጋገጥኩ ከሆነ ሶሪ
ታግሳችሁን ጨርሱት። ለምሳሌ ለምን ስላችሁ በጣም ዲፕ የሆነ የላይፍ ጉዳዮችን ካያችሁት አእምሯችሁ ወይም ደግሞ ሎጂክ ኢጓችሁ ለምኑን አያውቅም። እሺ ለምሳሌ ሰርቫይቫል ጥያቄ በጣም አጽንኦት የሚሰጥበት የኔቸር ጉዳይ ነው አይደል? ሰርቫይቫሊ አጽንኦት የሚሰጥበት ጉዳይ ስለሆነ ለሰርቫይቫል የሚያስፈልገውን ኢቮሉሽነሪ ሳይንና ሲምፕተሞችን አእምሮ ዋዩን አያውቅም ወይም ለምኑን አያውቅም። ለምንድን ነው የሴት ልጅ ከርቭ ወንድ ልጅ የሚስበው? ለምን ነው ሴትስ የወንድን የሾልደር መስፋት ሊሆን ይችላል የሆነ አይነት ፕሮፖርሽን ምናምን ሊስባት የሚችለው? ዋዩ የለም፣ ግን ስሜቱ አለ። ከርቡ ለወንዱ ስሜት ይሰጠዋል። የሆነ የሾልደር መስፋት፣ የሆነ አይነት ፕሮፖርሽናል መሆን፣ የሆነ አይነት አቋም ለሴቷ ስሜት ይሰጣታል። በስሜቱ ድርጊት አለ። ድርጊቱ ምንድነው? ሴክስ። በሴክሱ ምንድነው የሆነ ውጤት ምን ያ ስፒሺስ ፐርፔቹዌት ማድረግ ይችላል ማለት ነው፣ ወይም ደግሞ ቀጣይነት ይኖረዋል። ኦኬ ዩ ሲ ስለዚህ ውጤቱ አለ፣ ስሜት አለ። በጣም ደሞስት ዲፕ የሆነ ጥያቄ ነው ሰርቫይቫል ጥያቄ። ኦብቪየስ አይደል? ሰርቫይቫሉ ጥያቄ ዲፕ በሆነ ሰዓት ዲኤንኤ ወይም ኔቸር ራሱ ግድ አይለውም ለኛ አብራርቶ ጉዳዩን አየህ እዚህ ጋር ከርቧ እንደዚህ ሆነው እንደዚህ መሆን አለበት ሲምፕተሙ እኔ አሁን እንደማስረዳችሁ ኢቮሉሽነሪ የሆነ አይነት ዲኮንስትራክት እያደረኩኝ ብዙ ጊዜ አወራችሁ የለ እንደዛ የማስረዳት ግዴታ የለበት። ስሜቱን ብቻ ይሰጣል፣ አርጁን ይሰጣል። የሆነ አይነት አርጁን ይሰጥህና በዛ አርጅ ነገርየውን ስትፈጽም በስሜት ስታረገው ውጤቱ ግን ያሳያል። እንትን የስሜቱ የአርጁን ውጤት ያሳያል። ውጤቱ ምንድነው? ኦኬ ልጅ ተወለደ። አንፎርቹኔትሊ ግን እኛ ሰዎች ኮንሺየስ ቢንግ ነንና እንትን እናረጋዋል፣ ማኒፕሌት እናረጋለን አርጆቻችንን። ኮንትራሴፕቲቭ አስውጠን ቻው ቼልሲ ልጅ የለም ለስሜቱ ብቻ እናረጋዋለን። ይሄ ልክ አይሆንም። ስሜቱ ኋይ አይገኝለትም፣ ኋይ ኢጎ አያገኝለትም እንጂ ሰብኮንሺየስሊ ወይም ደግሞ አንኮንሺየስሊ ሰውነታችን ኋዩን ያውቀዋል። የሆነ ኋይ ለሆነ አይነት ውጤት ነው ስሜቱን የሚያስደርገን። ለስሜቱ ብቻ ከሆነ አንድ ኢቮሉሽን ነው። ሁለት ግን ወደ ምን ይዞን ይገባል መሰላችሁ? ስሜቱን ብቻ የምንፈልግ ከሆነ እኮ ሽንት ቤት ገብቶ ሰገራችሁን ማራት ራሱ እኮ ሶርት ኦፍ ጌ ሊሆን ነው ማለት ነው። ለወንድ ለምሳሌ ወንድ ብዬ ላውራ እቺን ጭዌ ለቦቻ ሳወራው ለታናሽ ወንድም በጣም ብዙ ጊዜ እንትን ይላል እና ለጀለሶቹ ምናምን የሚሳሳቁበት ጉዳይ ነው። ዝም ብለህ ሹፈው ስሜት ቢሆን ስሜቱ መዳረሻ ቢሆን ኋይ ባይኖረው ኋዩ ለኢጎ ዲኤንኤ ማስረዳት ግዴታ ስለሌለበት በስሜት ነገሩን ያስደርጋል እንጂ እሱ ኋይ ያለው ብለናል። ለምን ኢቮሉሽነሪ የሆነ አይነት ነገር ከርቫን እና ምናምን ስናይ ራሱ ውጤቱ ልጅ ሆኖ ፐርፔቹዌት ለማድረግ ስፒሺሱ እንዲቀጥል የሚል ነገር ታያል። አለበለዚያ ግን ልክ ማኒፕሌት እንደምናደርገው ለምሳሌ ኮንትራሴፕሽን እያስዋጥንም ይሁን የሆነ ኮንዶምም እያደረግን ሴክስ እናደርግ ውጤቱ የለም ለስሜቱ ብቻ ይሆናል። እሱን ለመቃወም አይደለም፣ ግን በጣም እየገፋንበት ይሄ እንትኑ ስሜቱን ብቻ ኤንድ ጎል ወስደን ኋይኛ ስላላገኘንለት ሰውነታችንን ኋይ የለውም የሚል አይነት ዲሲሽን ውስጥ ከገባን ወደ ምን ጠርዝ ልንሄድ እንችላለን? ደግሞም ሄደዋል ውጪዎች ዌስተርን ላይ። አረ ዌስተርን ተው እኛ ሀገርም ራሱ ተሄዷል። ፌስቡክ ላይ እየሾፍኩ ነበረ ሰሞኑን። ሽንት ቤት ገብተህ ስታራ ለምንድነው አንዳንድ ሰዎች ሽንት ቤት ገብተው መቆየት ይወዳሉ። ብዙ ሰዓት ቁጭ ብለው ሰገራቸውን ያራሉ ብዙ ሰዓት እና እኔ በጣም ደስ ይለኛል ይላሉ ወንዶች በተለይ። እና ኢትስ ዊርድ አይደል? ጌ እኮ ነው ሽንት ቤት ቁጭ ብሎ ብዙ ሰዓት ማራት ጌነት ነው። የምሬን ነው የምላችሁ። ለምን በእንትኑ አሁን ያልኳችሁን ኤክስትሪም ወስደን ካሰብ ነው ውጤቱን ትተን ድርጊቱን ምንድነው ስሜቱን ብቻ ፈራጅ ካረግ ነው ጌነት ነው። ለምን እያጣጣምክ ያለው ምንድነው ደስ ያለ? ሽንት ቤት ገብተህ ሰገራ ሲወጣ ምንድነው ደስ እያለ ያለው? there is sensation አይደለ? የሆነ አይነት ሴንሴሽን ሴንሰሪ ሪሴፕተር ሲነካ ኢቭን ኦኬ ቱማች ይሆናል። የቅርብ ምናምን ጀለስ አሁን ከባጋ የምናወራ ምናምን ቢሆን በደንብ እናወራዋለን። ፐብሊክ ለመሆን በጣም ይበዛል እቺ። ግን ኤኒዌይስ ሲወጣ ምንድነው ከምን ጋር እየተነካካ ነው? ሴንሴሽን እኮ ነው። ልክ ሲወጣ ያለ
የሴንሰሪ ሪሴፕተሮች አነስሌ ቂጥሌ ያለ ምንድነው ሪሴፕተር ሴንሰሪ ሪሴፕተር ጋር ሲነካካ የሚሰጥህን ደስታ ነው ሽንት ቤት ደስ አለኝ ደስ ይለኛል እኮ እኔ ምናምን ማራት ብለህ የምታወራው ማለት ነው። አሁን ውጤቱ ያን ስሜት ጀስቲፋይ ያደርገዋል እንጂ ምክንያቱም ደረቅ አይሆንም። ኔቸር ወይ እግዚአብሔር ይህንን ነገር ሲሰጠን ለምሳሌ መብላት እንትን ባይኖር የሆነ አይነት ሴንሴሽን የመብላት የሆነ አይነት ፕሌዠር ባይኖረው ኑሮ ደረቅ ስለሚሆን ሰርቫይቫል ጥያቄ ብቻ ብቁ አይሆንምና ማለት መኖር አለብኝ የሚለው ነገር እኛ ብዙ ግድ አይለንም። ኔቸር የሰርቫይቫል ነገሩን አጽንኦት የሚሰጠው ስሜት እየጨመረበት ነው። ስለዚህ ስንበላ አፋችን ላይ ደስ የሚለው ነገር የሚጣፍጠን መጣፈጥ የሚለውን ኢሴንስ ኤሌመንቱን ፈጠረልን ፈጣሪ ማለት ነው። ኤሌመንቱ ተፈጠረ ደስ የሚል ነገር፣ ስለዚህ እንበላለን። ስለዚህ አሁን ግን መጣፈጡ ኢንድ ጎሉ አይደለም። ኢንድ ጎሉ መብላታችንና ሰርቫይቭ ማድረጋችን። ስለዚህ ይሄ መጣፈጡን ጀስቲፋይ የሚያደርገው ውጤት ይሆናል። አሁን ልክ ሰገራ ገብተን ምን እንደዚህ ስናራ ሲወጣ ሴንሴሽኑ በተለይ እንደ ወንዶች ስለሚሉ ነው ጌ የሚያደርጋችሁ መሰል ጀስቲፋይ የሚያደርገውን ማራቱን አስ ኢንድ ጎል ካላያችሁት ነው። ሴንሴሽኑ እንደ ኢንድ ጎል ተወስዶ አይ ስሜት ነው የሚመዘነው ዩሲ ምናምን ካላችሁ ልክ እንደ ዌስተርኖች የሆነ ስፓት ነው ምንድነው ጂ ስፓት ልክ ፊሜል ላይ ቫጂናል እንዳለው አይነት እንደሚባለው አይ ወንዶችም አነሳቸው ላይ ወይም ደግሞ ቂጣቸው ላይ ያኛው ልክ ምን ስፓት ጂ ስፓት ነው እሱን ስሙን አይዶል ነው እዛ ያለው አይነት ተመሳሳይ ሴክሹዋል ፕሌዠር የሚሰጠንን አካል አለ በሚል ወንድ ቂጡን እንዲጀለጥ የመፈለግ ፍላጎት ያሳድርበታልና ሌላ አይነት ጠርዝ ውስጥ ይገባል ማለት ነው። ይሄ ዝም ብሎ ሃይፖቴቲካል ክሌም ከመሰላችሁ ሹፉ ዌስተርን ላይ ያሉ ይሄን ራሱ ሎጂካል የሆነ አይነት ክሌም እያደረጉ ስለኔ እንደዚህ ባነስተውበት እንደዚህ እንትኑን ዲኮንስትራክት ባያደርጉም እንኳን ዩሲ እንደዚህ እኮ የሆነች የፕሌዠር ስፓት አለች ምናምን ብሎ አውርተው ይሄንን አሰ ኮንክሉዥን ለጌ ፍላጎት ለሆሞሴክሹዋል ፍላጎት ሲጠቀሙ ታያላችሁ። ሶ ዲስ ኢዝ ዴንጀረስ ብራዘር። አንተኑ ስታባት ተደሰቱ አይደለም ውፍ እያላችሁ ዘና ብላችሁ ተደሰቱ። ኢትስ ኦኬ ያልኳችሁ ነገር እስካሁን ከገባችሁ ማለት ነው። እንትኑ የመጨረሻው ኢንድ ጎሉ እሱ አይሁን ለማለት ነው። ኦኬ ምን እያወራን ነው? እዚህ ላይ ገባ ነው። ኦኬ የስ ትዝ አለኝ እያወራን የነበረው ሶ ዘሞስት ዲፕ ሲሆን በጣም ተፈጥሯዊ ናቹራል የሆነ ኢንስቲንክቹዋል የሆነ ፍላጎት ኋይ በሆነ ቁጥር ኋዩን እኛ ያለማወቅ ዝንባሌ ይኖርና ስሜት ወደ ስሜት ይቀየርና በስሜት ያስደርገናል። ልክ የሆነ ነገር በስሜት ሲያስደርገን ስሜቱን እንደ ኢንድ ጎል ወስደን አይ ስሜታዊ ከሚል ይልቅ ኋዩን እኛ ስለማናቀው እንጂ በኮንሲኩዌንስ ወይ በውጤት ለዚህ ነው የሚለውን ነገር የመዳረስ ነገር የመኖሩ እያየን ነው፣ እሱን እያየን ነው። ስለዚህ ኢንስቲንክትም እንደዛ ነው። ለምሳሌ ጎል አለ። ለወደፊቱ ይሄን ነገር ነው ማድረግ የምፈልገው፣ እንደዚህ እንዲኖረኝ ነው የምፈልገው፣ ይሄን ነገር አሳክቼ ምናምን የስኬት ተረኩን ወይ የስኬት ዲፊኒሽኑን ራሱ የሚሰረጋበት ብዙ ሰው ለምሳሌ ያውቀዋል አይደል? ለምንድን ነው ይሄን የምትፈልገው? ለምንድን ነው የምትማረው ቢባል ማረውማ ለዚህ ነው ይላል። ኢንድ ጎሉን ያውቃል፣ ኋዩን ያውቃል፣ ለምኑን ያውቃል። ለምንድን ነው የምትሰራው? አይ የምሰራውማ እንደዚህ ነው፣ ኋዩን ያውቃል። ለምንድን ነው ወደዚህ ቦታ የምትሄደው? ለምንድን ነው የምትለፈው? ለምንድን ነው ይሄን የምታረገው? ለምንድን ነው ይሄን የምታቅደው? ኤቭሪቲንግ የሆነ ነገሮች ኋዮቹን ያውቃል፣ ለምን የሚለውን ጥያቄ ያውቃል። ነገር ግን ትሩ የሆነ ይሄ ምንድነው የራስ ቀለም እሺ፣ ቀለሙን ተው፣ በጣም ኢንስቲንክቹዋል የሆነ ነገር ግን ለምን ብዙ ጊዜ አታውቀውም። እኚህ በጎሎች በፕላኖች ምናምን ያለውን የምታረግለት የምታውቀው ነገር ኢምፖርትድ ስለሆነ ወይም ደግሞ ከውጪ የመጣ ነው፣ ከማጣት የመጣ ሊሆን ይችላል፣ ካልቸራሊ ካለ ተጽዕኖ ሊሆን ይችላል። ኢትዮጵያዊ ስለሆንክ ሀበሻ እንደዚህ አዲስ አበባ ልጅ የሐዋሳ ልጅ ምናምን ስለሆንክ ሊሆን ይችላል። ያለህበት ቤተሰብ ሊሆን ይችላል። ጥሩ ብለህ ካየው ነገር ውጪ ላይ ከምታያቸው የለም ጎረቤት ሕፃን ሆነ ጎረቤት ሲያደርገው ያየው ሊሆን ይችላል። እንዳልኳችሁ ካጣችሁት whatever ከብዙ ሊሆን ይችላል። ብቻ ኢምፖርትድ ማለትም ጎል ብለህ ያስከው መሆን እፈልጋለሁ ማድረግ እፈልጋለሁ የምትላቸው ነገሮች ከውጪ ገብተው አሲፍ ያንተ ሆነው ያሉ ነገሮች ናቸው። ግን ልክ የመጣህበት የሆነ አይነት ፐርፐዝ የለም። ፐርፐዟ ግን ልክ እንዴ ሰርቫይቫል ሌየር ከሰርቫይቫል ሌየር እኮ ዲፕ የሆኑ ሌላ በጣም ብዙ ሜታፊዚካል የሆኑ አይነት ፐርፐዞች አሉ።
ሰርቫይቫል ሌየሩ ራሱ ያን ያህል እኮ ሚኒንጉን ለአንተ የማስረዳት ግዴታ የለበትም በስሜት ካልን ዲፕ የሆነው ደግሞ ሜታፊዚካል የሆነ አይነት ፐርፐስ ሲኖር የሆነ ነገር የማረግ ሲኖር ልክ እንደ ኢጎ ፕላን ማረገው ጎል ማረገው ለዚህ ነው ምማረው ለዚህ ነው ምሰራው ለዚህ ነው እንደሚለው አታቆም በስሜት ነው የምታረገው። በጣም ፐርፐዝ የሆነ መጽሐፍ ፐርፐዝ የሆነ ሰው ብትጠይቀው ለምሳሌ አዳምን ሊሆን ይችላል። አዳም ብትጠይቀው ሰዎችን ላዝናና ወይ አገሬን ልቀይር ነው አይልም። እርግጠኛ ሆኜ የምነግርህ አዳም ረታን ለምንድን ነው አንተ የምትጽፈው ምናምን ብትለው የኢትዮጵያን ኮንሽስነስ እንደዚህ ሊቀይር ምናምን የኢትዮጵያን ሰው ላስተምር አይልም። በእርግጠኝነት ሊቆይ ይችላል ለመመለስ ለምን ሊያገኝለት በእርግጠኝነት ነው የምልህ ለምን ለማግኘት ለምን እንደሚጽፍ ለማግኘት ግን በጣም ኢንስቲንክቹዋል ነው ማለት ነው። የራሱ የሆነ የነፍሱ የሆነ ቀለም ነው። ከዛ ሲያረገው ድርጊቱ ግን ይመሰክራል። ለምኑም ይመሰክራል። የሆኑ ሰዎች ላይ ያመጣው አይነት ኢምፓክት ይመሰክራል። ለዛ ነው ኢምፐልሲቭ ከሆኑ ዝም ብሎ በስሜታዊ ከሚደረጉ ከላይ ያሉ ሱፐርፊሻል ኢንስቲንክቹዋል የሚመስሉ ነገሮች የሚለየው እሱ ነው። ድርጊቱ ለምኑም ይመሰክራል። ኦኬ ሰውየው ግን በኢጎ አያውቀው ዲፕ ነው። እቺን ለማውራት ነው ማለት ነው። እቺን ለማውራት ነው። ኦኬ ስለዚህ ሌላ ቪዲዮ ላይ ዲፕሊ ደግሞ ከእንደገናም እቺ ጉዳይ በጣም ብዙ መወያየት መጫወት ምናምን ያለብን ነገር ስለሆነ በዚያ እናበቃም። አይዟችኋል። አንድ የመጨረሻ ነገር ብዬ ልዝጋ። ስለ ፌዝ ራሱ ፌዝ ማለት እምነት ምሳሌ እምነት የትኛውን የሚጠይቀው ለምሳሌ ኢንስቲንክትና ከእንትን ከእምነት የሚጠይቀው ኢንስቲንክቹዋል መሆን ነው እምነት የሚጠይቀው ወይስ የሆነ ፕሮፖዚሽን? እሺ እሱን እናያለን። የሆነ ክስተት ለምሳሌ ልንገራችሁ። የሆነ ኢቨንት እዚህ ተከራይቼ የምኖርበት ግቢ ላይ ብዙ እንደዚህ ሰራተኞች ይቀያየራሉ ምናምን እና መጨረሻ ላይ ከሆነ ጊዜ በኋላ የመጣች የሆነች ሰራተኛ አለች። የስልክ እንትኗ ጥሪዋ ይረብሻል። የስልክ ጥሪዋ የሚረብሽ ነገር ነው። ጥሪዋ አይደለም እንጂ ሙዚቃ ታጫውታለች። የሆነ መዝሙርም ስብከትም እንደዚህ የከፈተች ሌሎችም እኮ ከዚህ በፊት የነበሩት ይከፍታሉ። ግን የሷ ስልክ ስፒከሩ ተቀዷል እና ይሄ የብየዳ ቤት ድምጽ ነው የሚመስለው። ብየዳ ሲበይዱ ምናምን ጥዝም ትሏ ድምጽ አለችም። ወይም ደግሞ ይሄ ምንድነው የሆነ የዛገ በር ድምጽ ወይ ወንበር ከመሬት ጋር እንትን ሲል ፂጽ ምናምን የሚለው ድምጽ አይነት የሚመስል ያለማቋረጥ ከጠዋት ጀምሮ እንትን ትላለች። እሱ ነገር ይረብሸን። ቅድም የዶሮዋን ከዚህ ጋር ለማያያዝ ነበር አለ ሪጉራል ሆነ እንደዚህ የሆነ ኦቲስቲክ ኔቸርም ነገር ሊሆን ይችላል። ኤኒዌይስ እንዲህ የመረበሽ ነገር አለ። ኢቭን ሙዚቃ ጮክ ብሎ ምናምን ቢሰማ ምናምን አይረብሸኝም። ግን ትንሽ ነገሮች ከድሮ እኮ አለ እኮ ትቶኛል ምናምን እኮ ግን ትንሽ የቀረች ነገር አለች። በፊት ለምሳሌ ሰው እግሩን ሲያወዛውዝም ልጅ ሆኜ ምናምን አስታውሳለሁ። እግሩን በደንብ ሲያወዛውዝ ፊቱ እንደዚህ ቢያወዛውዝ በደንብ ሞር ይሄ ኦቲስቲክ የሆነ አይነት ኔቸር የሚመስል ነገር መረበሽ ነገር አለው። አሁን እሱ ሊቀርልኝም ግን እንደዚህ ትንሽ ያፈነገጡ እና ያለማቋረጥ ከሆነ አሉ። ኤኒዌይስ ብቻ ልጅቷ እንደዚህ ታረጋለች እና እረብሻለሁ። በተረበሽ ቁጥር ልክ የዶሮዋን ቅድም እንትኑ ነገርኳችሁ ሻዱ ክፍል አይደለ ዲግሯን ይዤ ምናምን ልክ ይሄኛውም ሻዱ ክፍል እንትን የሚያደርገው ፋንሳይዝ የሚያደርገው በጣም ዳርክ ነገር ነው። የመጀመሪያ ቀን ነው እንደዚህ። ሁለተኛ ቀን ወጥቼ ምናምን ኮስተር ብዬ ተናገርኩ። ስልክም ይዤ ነበር። ስልክ እያወራሁም ዝጊ ምናምን ነገር ብዬ ገባሁ። ዘጋች። ግን በሁለተኛው ቀን ነው በሶስተኛ ደገመችው፣ ከፈተች። ከዛ በኋላም ትከፍታለች ቀን ሙሉ። ኦኬ በጣም አንዴ ስለተናገርኩ ስላለም ደግሞ ሰውነቴ ድጋሚ ለመናገር እየከበደው አንድ ነገር አከራዮቹ ምናምን ሊሉ ይችላሉ። ለምን ትናገርብናለህ ሊሉ ይችላሉ። በጣም ያስቸግራል ሰራተኛ ናዊዴስ ማለት ነው። እነሱን ያስባል ምናምን። ከዛ ሎጂካል ማይንድ አሁን ከዚህ ጋር ኮሪዞኔት ላደርግላችሁ። ሎጂካል ማይንድ እንደዚህ ይሰራል። ምን እያለ ይሰራል? ተው ምናምን ይሄ መብት አይደለም ይላል። ያንተ የሆነ አይነት ኦቲስቲክ ኔቸር ኖሮ አይነት መረበሽ የሷ ለምንድን ነው አሲፍ እንደ መብት ዲማንድ የምታደርገው? ሁለተኛ ቤት ላይ ያልኩ አንተ ጎረቤት ያሉ ሰዎች ተረብሸዋል እንዴ? ልጅቷ እያጮች ያለችው እኮ ከኔ አራተኛ ቤት አምስተኛ ቤት ነው የምትከፍተው። እዛ ከኔ ቀጣ ያሉት 3-4 ክላስ ላይ የሚኖሩ ተከራዮች እኮ ሄደው አልጠየቋትም። አንተ ልትረበሽ የምችለው የራስ ፕሮብለም ነው ዲል ዊዝ ኢት ይለኛል።
ከዛ ከሞራል አንሳር ያነሳል። ለምሳሌ ሞራል ጥያቄዎች ሎጂክ ኦብቪየስሊ ራይት ኤንድ ሮንግ የሚል ፍሬም ውስጥ የሚጫወት ነገርም ስለሆነ ቺሊ ሰራተኛነት አንድ መብት አይደለም ራሱ እኮ ራይት ኤንድ ሮንግ ነው አይደል? ሲቀጥል ግን ሰራተኛ ናት። ቀንዲ የዛለች ምን እያለች ቀን ሙሉ ሲያሰሯት ራሷን የምታስተግስበት መዝሙር ስትከፍት ምናምን የሚለኛል ከስፒሪቹዋል ከሆነ አይነት ነገር ከሪሊጅን ጋር ያገናኘ ሀዘኔታ ምናምን ምንድነው አንተ የምታስበው? እኔ ስብከት እየሰማች እግዚአብሔርን ቃል ምናምን እያለ ያመናፍሳል አይነት ነገር እንዴት ልታስቆማት እንደዚህ እንትን ትላለህ ምናምን ብቻ ብዙ ነገሮች መብት አይደለም ምናምን ይሄን ሁሉ ነገር ሲደማምር ኦኬ እሺ አላረጉም እያልኩ እየሰማሁት ነው ማለት ነው። ይሄን ንብጽ አይደል ልክ ስተው የሆነው ክፍሌ ግን ምን እየሆነ ነው ማለት ነው? እየጠነከረ ነው ይሄዳል። እየጠነከረ ብስጩ ነው እየጠነከረ ነው። መረበሽ ካልቀረልኝ እንትኑ እየጨመረ ይመጣል። ዴብዝ እያገኘ ሻዶ ክፍሌ እየጠነከረ ፋንታሲው እየጨመረ ምን ሳይ ምናምን ያዋለው ለምሳሌ ስልኳን ወስጄ ፊቷ ላይ እንዲክሽክሽ እያረኩ ግሬ እንደዚህ እያሳዩት የለም እንትሲ መስቶቱን ምናምን ተች ነው እንደዚህ እያረኩ ስብርብር በእግሬ ማለት ነው። እንዴ ስክሪኑ ስብር እሳረግላት ምናምን ያሳየኛል። እኮ በፎርሙን ይቀይር እንጂ ልጅ ሆነ በቤተሰባችን ምናምን እቺን ሻዶ ክፍል በብዙ ነገር የምታቋት ይመስለኛል። ማታውጡት ከሆነ እንደዚህ ነው ማታውጡት ቦታ ላይ እና መውጣት አለበት ነግራቸዋለሁ። ኔክስት ነገር ከዛ እንደዚህ የሆነ ወይም ደግሞ ስሰርቀው ስልኳን ቀስ አድርጌው ሰርቄ ሽጨው ምናምን በቃ በአንድ ቀን ድምጥማጡን ብሩ እንደውም ሳጠፈው ማለት ነው። በአንድ ምሳ ነው የማጠፈው የእሷን ስልክ ሽጨውና የሚል ክፍል ምናምን ፋንታሳይዝ ያደርጋል። ኦኬ ዩ ሲ ሎጂካሊ አሁን ይሄ እንትን ሲሆን ኮማንድ የሚያደርግ ፉሊ ኢን ኮንትሮል ሆኖ በስሜትህ በኩል ትንሽ ተንፈስ ብለ ያልተመቸን ነገር ከሞራል ፍሬም ውጭ ሆነ እንኳን ብትናገር ሊቀልልህ የሚችለው ነገሮች ግን ሎጂካል ወይም ደግሞ በሞራል ፍሬም ውስጥ ብቻ ጨዋታለሁ በማለት ውስጥ እንደውም ተቃራኒ እንዴት እየበረታ እንዴት ቢስት እንደምትሆን እና በቃ አውሬ የሆንክ እንደምትመጣ እኔ እዚህ ሰፈር ባለፈው ቪዲዮ ላይ አንስቻለሁ። የፖሊስ ዋና ጽፈት ቤት ምናምን ነው እንድትሰብስበው ያሉ ናቸውና ማይኳ ልዘጋ ነው መሰለኝ በራጠፋ እያለች ነው። ቶሎ እንቀጥል እና ፖሊሱን እንትን ትዝ ይለኛል የሆነ አንድ ፖሊስ የሆነ ነገር ብሎ ተናግሮኝ ስልጣን ሪኮግናይዝ ማድረግ አለ ብለን የለ ዝም ብለን መብቴ ነው የሚል ነገር ዲማንድ አታረግም። እሱ ሌላ ቪዲዮ ሰራላችኋለሁ። በጓደኞቼ ነው አሁን ጓደኞቼ አግሬብል አይደለም ይሉ ዲስአግሬብል ነኝ። ስሜቴን እናገራለሁ፣ ገጭላለሁ። እንደውም የቅርብ ጓደኛዬ የምለው ምናምን በቃ ተወናት እኔ እንደዚህ ምናምን ይለኛል እና በጓደኞቼ በምናምን ስሜቴን በመናገር ምናምን ያለው ነገር ግን ስልጣንን ሪኮግናይዝ በማድረግ ለምሳሌ በፖሊስ ቦታ ያለ ምናምን ዝም ብዬ ስገባ የሆነ ክፍሌ አይትስ ኦኬ በቃ ስልጣን ስላለው ና የሚል ፉሊ አክሰፕት አድርጎ ባንዴ እፎይ አይለኝም። የተወሰነ አይነት ፋንታሲ ውስጥ ይገባል። ልክ ቤቴ ስገባ ማታ አግኝቼው ሰውየውን የፈራሁት እንትኑን አይደለም መታሰሩን የሆነ ስልጣን ስላለው ከዛ በኋላ ያለውበት ነገር ስራ የሚሆን የሆነ ነገር እንደዚህ ብዙ ነገሮች ሲቀሩ ምናምን ያለ አይነት ነገር አይደል የሚያሳየኝ። ማታ ላይ ማንም አያየኝም አይደል እዛው ማለት ነው ስመቻቸው በእርግጠኛ ማለት በእርግጠኝነት እገለዋለሁ ምናምን የሚል ስሜት አለ። እንዲህ እገለዋለሁ ምናምን ይሄ እየበረታ ምናምን ይሄዳል ማለት ነው። ሶ ኤኒዌይስ ብቻ ወደ ልጅቷ ሳመጣ ከዛ ግን ኢንስቲንክት እንደዚህ የሆነ ሰዓት ላይ ምን አደረገ ዝም ብለህ ውጣ በቃ በሩን ከፍተህ ውጣ አይነት ስሜት አይልም እኮ በቃል እኮ አይደለም ግን በስሜት ዝም ብለህ በሩን ከፍተህ ውጣ አይነት ነገር አለ። በሩን ከፍቼ አይነት ነገር ወጣ ቴክ ኦቨር አደረገኝ ማለት ነው። ማለት ከኮንሽስሊ ሳይሆን የሆነ አይነት ገስቸር ተቀይሮ ምናምን አወራሪ የሆነ አይነት ነገር አለ። እንዴት ልብሴን ለምሳሌ እንደዚህ ልብሴን እያሸው የሁለተኛው ቀን ኮንሽስሊ በቁጣ ምናምን ብያቸዋለሁ እኮ ያኔ ስነግራት እዛው አጠፋችሁና ሁለተኛ ቀን ደግመው ነበር አይደል። በዚህ ጊዜ ላይ ግን ቁጣም አልነበረም። በቁጣ አይደለም ያወሯት፣ በመለማመጥ አይደለም ያወሯት። ሌላ አይነት መልክ የሆነ አይነት የዱርዬ አይነት ፎርም አለው ምናምን ግን ልብሴን እንደዚህ እያረኩ ምናምን ማስታወሰው ኦብዘርቭ እያደረገ ያለ ክፍል አለ። ቅድም አዳም እንዳልኳችሁ የአዳም አይነት ሜታፎሩን ዝም ብላችሁ እንደ ሜታፎሩ ሰዱትና እንደ አናሎጂ ሰዱትና ማለቴ
እንደዚህ እያረኩ አሁን እናንተ ፊት ስክሪን ላይ እንትን ማለት ነው ልብሴን እስከዚህ ምናምን እያረገ እንደዚህ ምናምን የሚያወራ የሆነ ክፍል አለ። ብዙም አላረገውም። አሁን ኮንሺየስሊ ላስመስለው አይደለም፣ ሌላ አይነት ፎርም ይዞ ነው እዛ ጋር የተገለጠው ምናምን አቋቋሙ፣ ከዛ አነጋገሪ አፌን ማላምጥበት ምናምን የሆነ አይነት ፎርም ምናምን ሌላ አይነት ቶኒ ምናምን እና ድንግጥ አለች ፊቷ ላይ ምናምን ያስታውቃል። በቃ ያኔ እኮ በቁጣ ራሱ ያልደነገጠች አሁን በዚህ አይነት ፎርም ድንግጥ ብላ ምን ስፒከር ምናምን የሆነ ነገር ብቻ ተናገርኳት እንደሚረብሽ ምናምን ነገር በቶኒ በሆነ አይነት ዲስከስትድ በሆነ አይነት በጣም ዱርዬ አይነት ፎርም በያዘ ተናገርኳትና ፊቷ ላይ የሆነ መለወጧ ምናምን በደንብ ነው የሚያሳየው። የቆየ እንደውም ይሄን ቪዲዮ ለመስራት የቆየሁት አንኮንሺየስሊ ይመስለኛል። እቺን ኤክስፐሪመንት ፕሩፍ ለማድረግ የሚፈልግ ክፍሌ ነው። እስቲ ቆይ ጠብቅ ምናምን እያለ 2 ሳምንት አይሆነው የሚሆነው ይመስለኛል። እስካሁን የለም ጭራሽ ከፍታ አታውቅም። ዝም ብላችሁት ያመጣውን አሁን በሞራል ጀጅመንት እቺ ልጅ ሰራተኛ እንደዚህ ሆና ምናምን የሚል ነገር የሚያመጣ ሰው አለ። ኦኬ እሺ ችግር የለውም እንደዛ ብለህ እንትን በልና እንደዛ በሞራል ጀጅመንት ብቻ ይኸውና የሆነ ሰዓት ላይ ተከራይና አይደል በሆነ አይነት ነገር ትንሽ ተጣላ ጊዜውና ቦታውን እና ድርግ ምንድነው ሁኔታውን የማይመጥን መገለጥ ሲመጣ ታያለ። ሌትሰይ ውሃ ልቀዳ መብራት ጠፋ እናቱን ውሃ ልቀዳ ወጥቻለሁ ምናምን እዛ በውሃ እንኳን ብጣላ ወይ በር ምናምን ማታ ላይ ልገባ ስል ምናምን ሳንኳኳ ቶሎ አልከፈተችም የግቢውን በር እንበል እቺ ትንሽ የድርጊት እንኳን አገንፍሎ እንዲወጣ የሚያደርገው ፖርታል የሚከፍትለት ለዛ ቅድም ላልኳችሁ ፋንታሳይዝ እያደረገ የቆየው ሰፕረስት ለተደረገው ሻዶ ክፍል ፖርታል መንገድ ይሆናል ማለት ነው። ሰተት ብሎ ነው የሚገባው። ዚግዛግ ነው የሚሰራባት ማለት ነው። ስለዚህ ሞራል ለመሆን እንደዚህ ጥረት እንደውም የሚፈጥረው አካል ትልቁን አንኮንትሮለብል የሆነውን ቢስት ነው። ይሄኛው ግን ኮንትሮለብል የሆነ አይነት ቢስትነት እኮ አለው። ስለዚህ ኮንትሮለብል ነው እና የሚመጥን ነው ድርጊቱን ቦታው ምናምን የሚመጥን ኮንሲኩዌንሱ ቆንጆ። ስለዚህ ሞራል ጀጅመንት ዞር አድርገው ሲችል ማለት ነው። በፊት ባለፈው ብያችሁ የለ በፊት ሞራል ጀጅመንት የአንድ ነገር ልክ ነው ልክ አይደለም የሚለው በውጤቱ ነበር የሚታየው። ውጤቱ ሰክሲድ አድርጓል ወይስ ፌል አድርጓል በሚል ነበር። አሁን ግን ወርዶ ድርጊት ላይ መጣ ብዬ ነግሬያችሁ ነበር። ይሄ አሁን ልክ እንደ ድሮ አንሴስተራል በነበረው አይነት ይህንን ድርጊት ስንሾፈው ምንድነው በውጤቱ ሰክሲድ አድርጓል። እኔም መረበሽ ቀረልኝ። ሰፕረስት ተደርጎ በኢቲካል ፍሬምወርክ ውስጥ ሰፕረስት ኢቲካል ፍሬምወርክ ውስጥ ለመግባት በሚሞከር መጋጋጥ ሰፕረስት ተደርጎ የሆነ ሰዓት ላይ ድርጊቱ ምንድነው ሁኔታውን የማይመጥን አውሬ ተገልጦ ዚግዛግ ከሚሰራባት እሷም ተረፈች ፖቴንሻሊ ከሚደርስባት ዴንጀር። ስለዚህ በውጤቱ ብንፈርደው ኢትስ ራይት አይደል? ግን በቃ በጣም የሆነ ስግጥ በማለት ከሆነ ካያችሁት ደግሞ ኢትስ ፎልስ። ሶ ብቻ እቺን እንደ አንድ ኢንስቲንክቹዋል ነገር ብታዩት እንደ አንድ ኢንስቲንክቹዋል ማሳያ ከዚህ ይበልጣል እኮ ከዚህም ሰፋ ያለ ከዚህም የሚበልጥ ምናምን ነገር ነው። እና ይሄ ግን ሎጂካል ማይንድ እንዴት እንደሚያደርግ ልክ ነው ልክ አይደለም ጥሩ ነው ጥሩ አይደለም ያሳዝናል አያሳዝንም በሚል እየሰራ ምን ያህል እንዳደረሰው እሷን ብታዩ ነው። መብራትም ስለጠፋ እንትናም ብራ ጠፋ እያለች ስለሆነ በዚህ ላይ እናብቃ ማለት ነው። ሌላው ግን ከእንትን ጋር ያለውን ነገር ትንሽ ብያችሁ ብዘጋ አሪፍ ነበር። በቃ ሌላ ቪዲዮ ላይ እናደርጋለን። እስቲ እንትና ደቂቃዋን ደግሞ ሹፍ ላድርግ። ደቂቃ ቆሰችው ማለት ነው። እሺ አስታውሱኝ ካረሰው ማለት ነው። ሌላ ቪዲዮ ላይ ስንጀምር ምንድነው የምታስታውሱኝ ከወደዳችሁት ይሄን ቪዲዮ እሺ ዴቪሊሽ የሆነ ቴምፕቴሽን የለም ይሄን አድርግ ምናምን የሚል ከኢንስቲንክቹዋል ከሆነ አድርግ ከሚል ድምጽ በምንድን ነው የሚለየው እንዴ? ዴቪሊሽ የሆነ ቴምፕቴሽን የለም እንዴ? የሆነ ቴምፕቴት ስንደረግ ሁሉንም እንደ ኢንስቲንክቹዋል አይተን ብንወድቅስ የሆነ ነገር ብንሆንስ የሚል ነገር እሱን ደግሞ ቀጣይ ቪዲዮ እናድርገው። 50 ምናምን ደቂቃ መድረሱን አላስተዋልኩም ነበር። ፕላስ ይሄን ቪዲዮ ሰራ ጥቁርና ነጭ በሚል አይነት መነጽር ብቻ የምታዩ ሰዎች ከሆናችሁ ወዴት ልትወስዱ ትችላላችሁ መሰላችሁ? ኢንስቲንክቹዋልን ደግሞ አሁን ሌላ አይነት ጠርዝ ወስዳችሁ ወርሺፕ አድርጋችሁት ሎጂክን ደግሞ አፈር ደሜ እንዳታበሉት። ሎጂክ በደንብ ያስፈልጋል። ቅድም በአዳም የነገርኳችሁን በደንብ ተጠቀሙ። አዳም ስፖንታኒስሊ ራሱ እየጻፈ ከጽሁፉ
ብቻ የሱን ሜታፎር የሱን አናሎጂ ስጠቀምላችሁ ቀድሞ ፌዝ 1 ላይ ምን እያደረገ ነበር? ራሱን እየመገበ ነበር። ስለዚህ ሎጂካሊ ብቻ ሳይሆን ብቻ በሎጂካሊም ይሁን በኢንቨስቲጌሽን በሪሰርች መጀመሪያ ሰውነታችሁን አንኮንሽስሊ እንዲሆን ድግግሞች ኖሮ እንዲበላ ማድረግ አለባችሁ። ለሆነ አይነት ሪቹዋል ኤክስፖዝ ማድረግ አለባችሁ፣ ማብላት አለባችሁ። ለሆነ አይነት ነገር አቴንድ ማድረግ አለባችሁ። ጄፒ እንደሚለው ማለት ነው። ኬራችሁ ማስተካከል አለባችሁ። ጆን ቬቬኪ እንደሚለው ምን ነገር መጀመሪያ ማድረግ ይጠበቅባችኋል ማለት ነው። ኢንስቲንክቹዋል የሆነ አይነት ነገር ኢንተግሬትድ ሆኖ ለጥሩ ነገር እንዲያበቃችሁ ለማለት ነው።